ስንቶቻችሁ ናችሁ የምታውቁት የቀድሞ ኢንስፔክተር የአሁን ላይ ደግሞ ዋና ኢንስፔክተር አቶ ቶፊቅ ከማልን ስንቶቻችሁ ታውቁታላችሁ? አዲስ አበባ ላይ ከሚገኙ 11 ክፍለ ከተሞች ውስጥ ባሉት የተለያዩ የትራፊክ አመራራትና የሞተሮች ቁርኝነት ምን ያህል ነው የሚለውን ዛሬ እናያለን። አዲስ አበባ ላይ ካሉ 11 ክፍለ ከተሞች ዛሬ አንዱን እናያለን። አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ። ኮልፌ ላይ በሞተረኛና በትራፊኩ ሲቹዌሽን የነበረው ሩጫ የአይጥና ድመት ሲቹዌሽን አብዛኛው ሞተሮች ከዚህ ቀደም ታውቁታላችሁ። አሁን ላይ ያ ነገር በጣም በትልቁ ለውጥ አለ። በጣም ሰላማዊ እንቅስቃሴ አለ አሁን ላይ በምናየው ነገር። ለዚህ ሁሉ ነገር ዋና ደግሞ ኮልፌ ቀራኒዮ ክፍለ ከተማ ላይ የሚሰሩት ዋና ኢንስፔክተር አቶ ቶፊቅ ከማል ሰላማዊ ትራፊክና ህጋዊ ሞተረኛን በመፍጠር ትራፊኩንና ሞተረኛውን በማቀራረብ በማግባባት የትኛውም ሞተረኛ አሟልቶና ህጋዊ ሆኖ እስከሰራ ድረስ ያለ አግባብ እንዳይቀጣ በማለት እንዲሁም በትራፊክ ፖሊስና በሞተረኛው መሀል የነበረው የአይጥና ድመትን ሩጫ አስቀርቶ ህጋዊ መግባባትና በመሀል የተሻለ ቀረቤታ እንዲኖር በማድረግ የተለያዩ ህጋዊ ሞተረኞችን በማበረታትና ስልጠና በመስጠት የተለያዩ ስራዎችን በመስራት የሚገኙት ዋና ኢንስፔክተር አቶ ቶፊቅ ከማልን በዚህ አጋጣሚ ላመሰግን እፈልጋለሁ። ከዚህም በመቀጠል የተሻለ ስራ እንደሚሰሩ ተስፋ አደርጋለሁ። አሁን ካሉበት ደረጃ የተሻለ ነገር እንደሚገባቸው ተስፋ አደርጋለሁ። በመስሩትም ያሉትን ኮልፌ ላይ የሚገኙ ጠቅላላ ትራፊኮች ከዚህ የተሻለ ነገር እንደሚያደርጉም ተስፋ አደርጋለሁ።